ሻምፒዮኖቹ የተገናኙበት የፕሪምየር ሊግ መክፈቻ። የውድድር ዓመቱ የመጀመሪያ ጎል ያስቆጠረ ተጫዋች ማን ነው? ጨዋታው ስንት ለስንት አለቀ? አጠቃላይ የጨዋታው ድባብ ምን ይመስላል? ክርስቲያኖ ሮናልዶ ውድ ስጦታ ተበረከተለት። ከማን? ስጦታውስ ምንድን ነው? የአርጀንቲና ብሔራዊ ቡድን ተጫዋቾች ከባድ ቅጣት ተቀጡ። እነማን ናቸው? ቅጣቱስ ምንድን ነው? የተከበራችሁ የሰናይ ስፖርት ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች የዝውውር መረጃዎች የምንነግራችሁ ይሆናል። በቅድሚያ ግን ሳብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝን። ሰናይ ቆይታ። ተናፋቂው የእንግሊዝ ፕሪምየር ሊግ በደማቅ ሁኔታ ተጀመረ። የ2026-27 የእንግሊዝ ፕሪምየር ሊግ ትናንት አርሰናል ከኮቨንተሪ ሲቲ ባደረጉት ጨዋታ ተጀምሯል። የፕሪምየር ሊጉ ሻምፒዮን አርሴናል እና የሻምፒዮንሺፑ ሻምፒዮን አሸናፊ ኮቨንተሪ ሲቲ የ2026-27 የእንግሊዝ ፕሪምየር ሊግ የውድድር መርሃ ግብር የጀመሩ ሆነዋል። የፕሪምየር ሊጉ ዋንጫ ከ22 ዓመት በኋላ ያሳካው አርሴናል በተከታታይ ሻምፒዮን ለመሆን እንዲሁም ከ25 ዓመት በኋላ ወደ እንግሊዝ ፕሪምየር ሊግ የተመለሰው ኮቨንተሪ ሲቲም እንደዚሁ በሊጉ ለመቆየትና ለማሸነፍ ያደረጉት ጨዋታ በአርሰናል 3-0 አሸናፊነት ተጠናቋል። ሁለቱ ቡድኖች ዛሬ ለ77ኛ ጊዜ የተገናኙ ሲሆን አርሰናል 44 ጊዜ በማሸነፍ የበላይነቱን ይዘዋል። ካይ ሃቨርትዝ የውድድር ዓመቱን የመጀመሪያ ግብ በማስቆጠር አርሰናልን ቀዳሚ ያደረገ ሲሆን ቡካዮ ሳካና ማርቲን ኦዲጋርድ ቀሪዎችን ግቦች ከመረብ አሳርፏል። ድሉ ለአሰልጣኝ ሚኬል አርቴታ 150ኛ ሆኖ ተመዝግቧል። አርሰናልም በ5 ተከታታይ የውድድር ዓመት የመክፈቻ ጨዋታ ማሸነፍ ችለዋል። ክርስቲያኖ ሮናልዶ የ$1.4 ሚሊዮን የቅንጦት ሰዓት በስጦታ ተበረከተለት። ታዋቂው የዓለማችን እግር ኳስ ኮከብ ክርስቲያኖ ሮናልዶ የያዕቆብና ኩባንያ መስራች ከሆነው ከጃኮብ አራቦ የ$1.43 ሚሊዮን ግምት ያለው እጅግ ዘመናዊ ውድ የቅንጦት ሰዓት በልዩ ስጦታ መልክ እንደደረሰው ተረጋግጧል። በቅርቡ የተሞሸረውና ከሚስቱ ጋር የእረፍት ጊዜውን በማሳለፍ ላይ የሚገኘው ክርስቲያኖ ሮናልዶም ይህንን ስጦታ የተቀበለው በጃኮብ አራቦ እጅ በቀጥታ መሆኑም ተገልጿል። የድርጅቱ መስራች አራቦ ሰዓቱን ለሮናልዶ በሰጠበት ወቅት በማኅበራዊ ገጹ ባስተላለፈው መልእክት በአቅራቢያው ስለነበርኩ ለአንዱና ለብቸኛው ክርስቲያኖ ይህንን ሰዓት በግንባር ቀርቤ ለማበርከት ወሰንኩ ማለቱም ታውቋል። ሰዓቱ ትዊን ቱርቦ ፌሪዮስ ቦጋቲ የሚባል ሞዴል ሲሆን ሙሉ በሙሉ ከ18 ካራት ነጭ ወርቅ የተሰራ ነው። በውስጡ በመቶዎች የሚቆጠሩ በደቂቃ የሚሽከረከሩ አልማዞች እና እጅግ ረቂቅ የሆኑ ሜካኒካዊ ሲስተሞችን አካቶ ይዘዋል። ይህ የሰዓት ሞዴል በዓለም ላይ የተመረተው ለ18 ሰዎች ብቻ በመሆኑም እጅግ ብርቅዬና ውድ ያደርገዋል። ክርስቲያኖ ሮናልዶ ከያዕቆብና ኩባንያ ጋርም የረጅም ጊዜ የወዳጅነት የንግድ አጋርነት ያለው ሲሆን ከዚህ ቀደምም በስሙ የተሰየሙ ልዩ የሰዓት ምርቶች ወይም CR7 ኮሌክሽን ለገበያ መቅረባቸው ይታወሳል። ይህ አዲስ ስጦታም የሮናልዶን እጅግ ውድና አስደናቂ የሰዓት ክምችት የበለጠ ያሳድገዋል ተብሏል። ፊፋ 3 የአርጀንቲና እንዲሁም አንድ የስፔን ተጫዋች ላይ ቅጣት አስተላለፈ። ፊፋ ከ2026 የዓለም ዋንጫ የፍጻሜ ጨዋታ በኋላ ግርግር በመፈጠሩ 4 ተጫዋቾችና አንድ የአሰልጣኝ ቡድን አባል ላይ የሚከተለውን ቅጣት አስተላልፏል። ፓራዴዝ 10 ጨዋታ ቅጣት እንዲሁም $90,000፣ ሞሊና 7 ጨዋታ ቅጣት እንዲሁም $90,000፣ አልማዳ 1 ጨዋታ ቅጣትና $30,000፣ አያና የአርጀንቲና አሰልጣኝ ቡድን አባል የሆነውን 3 ጨዋታ ቅጣት እንዲሁም ደግሞ $30,000 እንዲከፍል፣ የስፔኑ ጋቪ ደግሞ የ1 ጨዋታ ቅጣትና $30,000 እንዲከፍሉ ተወስኖባቸዋል። የጨዋታ ቅጣቶቹ ተግባራዊ የሚሆኑት የብሔራዊ ቡድን ጨዋታ ላይ ብቻ መሆኑንም ተገልጿል። ከዚህ በተጨማሪ የአርጀንቲና ብሔራዊ ቡድን በእንግሊዝ ጨዋታ ላይ
ማልቪናስ የእኛ ነው የሚል ባንዲራ በማሳየታቸው የተነሳ $10,000 ተቀጥቷል። የዝውውር መረጃዎች አርሰናል ኤዝሪ ኮንሳን ማስፈረሙን ይፋ አደረገ። የሰሜን ለንደኑ ክለብ አርሰናል የመከላከል መስመሩን የበለጠ ለማጠናከር አልሞም ሲያደርግ የቆየውን ጥረት በማጠናቀቅ የእንግሊዙ ብሔራዊ ቡድንና የቀድሞ የአስቶን ቪላ ተከላካይ የነበረው ኤዝሪ ኮንሳን ማስፈረሙን ይፋ አድርገዋል። የ28 ዓመቱ ኤዝሪ ኮንሳ በቪላ ፓርክ በነበረው የበርካታ ዓመታት ቆይታው ድንቅ ብቃቱን ያሳየ ሲሆን በፕሪምየር ሊጉ የዳበረ ልምድ ያለው በመሆኑ ለሚኬል አርቴታ ቡድን ትልቅ ተጨማሪ አቅም እንደሚሆን ተገልጿል። ተጫዋቹ በአርሴናል ቤት የ15 ቁጥር መለያን ለብሰው እንደሚጫወትም ታውቋል። ከዝውውሩ መጠናቀቅ በኋላ የአርሴናሉ አሰልጣኝ ሚኬል አርቴታ ኮንሳ የቡድኑን የመከላከል ጥንካሬ ወደ ላቀ ደረጃ የሚያሸጋግር በስብስቡ ውስጥ ጤናማ ውድድርን የሚፈጥርና በበርካታ የመከላከል ቦታዎች ላይ ተጣጥሞ መጫወት የሚችል ድንቅ ተጫዋች ነው ብለዋል። በአርሴናል ቤት በይፋ ዝውውሩን ያጠናቀቀው ኤዝሪ ኮንሳ በበኩሉም አርሰናልን በመቀላቀሉ ትልቅ ኩራት እንደተሰማውና ከቡድኑ ጋር በመሆን ዋንጫዎችን ለማንሳት ዝግጁ መሆኑን ተናግሯል። ማንቸስተር ዩናይትድ የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ሙሉ ስምምነት ላይ ደርሷል። የዝውውር ዋጋ ቋሚ 65 ሚሊዮን ዩሮ እንዲሁም ደግሞ ተጨማሪ የ5 ሚሊዮን ዩሮ ክፍያ ጠቅላላ 70 ሚሊዮን ዩሮ ክፍያ እንዳቀረበም ታውቋል። የኮንትራት ቆይታ እስከ ሰኔ 2031 ሲሆን ተጨማሪ ውል ብራይተኖች ተጫዋቹ ወደፊት በሚሸጥበት ጊዜ የትርፍ ድርሻ የሚያገኙ ይሆናል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።